ተማሪው ናችሁ እነዚህን ሶስት ዌብሳይቶች ማትጠቀሙ ከሆነ ወደ ኋላ እየቀራችሁ ነው። በትምህርታችሁ የተሻለ ውጤት ማምጣት የምትፈልጉ ከሆነ እነዚህን ሶስት ዌብሳይቶች ከትምህርት መረጃ መሳሪያዎቻችሁ እንደ አንዱ ማየትና መጠቀም ይኖርባችኋል። አንደኛ ካህን አካዳሚ ሲሆን ይህ ዌብሳይት እንደ ሂሳብ፣ ሳይንስ፣ ታሪክና ኢኮኖሚክስን የመሳሰሉ ብዙ የትምህርት አይነቶችን የያዘ ዌብሳይት ነው። እናም ነፃ የቪዲዮ ትምህርቶችን፣ መልመጃዎችና ጥያቄዎችን በአንደኛና በሁለተኛ ደረጃ ትምህርት ቤቶች ልክ ያቀርባል። ይህም ለፈተና ዝግጅትና በግል ራስን የማስተማር ችሎታን ያሳድጋል። ሁለተኛ ኮርሴራ። ይህ ዌብሳይት በዩኒቨርሲቲ ደረጃ ያሉ ፕሮፌሽናል ኮርሶችን ይሰጣል። በተጨማሪም የተማራችሁትን ክህሎት በሰርተፍኬት መልክ ይሰጣል። እናንተ ከምትማሩበት የትምህርት ስርዓት ከፍ ያለና በሀገር ውስጥ የማይገኙ ኮርሶችን እንዲሁም ለወደፊት የስራ ጉዟችሁ የሚጠቅሟችሁን ትምህርት የምትፈልጉ ከሆነ ኮርሴራ መምረጥ ይኖርባቸዋል። ሶስተኛና የመጨረሻው ኢዲኤክስ ነው። ኢዲኤክስ ከኮርሴራ በተመሳሳይ ነፃና የሚከፈልባቸውን የተለያዩ ኮርሶችን የያዘ ዌብሳይት ነው። እንዲሁም በትምህርት ዘርፍ አንቱታን ካተረፉ ከትልልቅ ዩኒቨርሲቲዎች የተወጣጡ የቴክኒክ የሂውማኒቲና የሳይንስ ኮርሶችን ያቀርባል። ከኮርሶቹም በተጨማሪ በአንድ ነገር ላይ ከፍ ያለ እውቀትን ለማዳበር በትምህርት ቤት የሚሰጧችሁን ስራዎች በቀላሉ ለመስራት ለዩኒቨርሲቲ መግቢያና ለተለያዩ የፈተና ዝግጅቶች ኢዲኤክስ ይረዳቸዋል። የትኛውን መረጣችሁ? በኮሜንት አሳውቁን። ሁሌም ተመሳሳይ አይነት መረጃዎችን ለማግኘት ይህን ፔጅ ፎሎ ማድረግ እንዳይረሳ።